ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? ዛሬ ደግሞ በአንድ ሀሳብ መጥቻለሁ። ምናልባት የሀሳብ ከጠቀማችሁ ብዬ ወደ እናንተ ይዤ መጥቻለሁ። ይህም በህይወት ምዕራፋችን ውስጥ በምናልፈው ጉዞ መንገዶቻችን መካከል ትልቁና ወሳኙ ነገር ምን እንደሆነ ላወራላችሁ መጥቻለሁ። ሰው እዚህ ምድር ላይ በተለያዩ መንገዶች በተለያዩ ሁኔታዎች ያልፋል። ማለፉ ግዴታ ነው። ማንም ሰው ያልፋል እና በዚህ በሚያልፈው መንገድ መካከል አንድ ሰው ምን ሊኖረው ይገባል? በጣም ከጠቀመኝና ካስተማረኝ ነገር ላወራላችሁ ፈልጋለሁ። እሱም በምናልፋቸው በየትኛውም ነገሮች ውስጥ መታገልና ማሸነፍን መልመድ መቻል አለብን። በከፍታም ይሁን በዝቅታ ይሁን የትኛውም ነገር መታገል የሚለውን ሐሳብ እና እምነት ከሌለን ማሸነፍ አንችልም። አንድ ሰው ለማሸነፍ መጀመሪያ መታገልን መለማመድ አለበት። መታገል ያልለመደ ሰው፣ መታገልን ማያውቅ ሰው ማሸነፍን አያውቅም። እስቲ አንዳንዶቻችን ብዙ ጊዜ ያው ጉልበት ስራ ሰርተን ማናቅ ሰዎች ትንሽ ጉልበት ስራ ከሰራን እጆቻችን ምን ሆነው ይቆስላሉ። መታገልን ኤክስፒሪየንስ ያላረገ ሰው እንደዚሁ ይሆናል። የሆነ ቦታ ላይ ቶሎ ይቆስላል፣ ቶሎ ይደክማል። ግን መታገልን በጣም በለመድን ጊዜ ምን እንሆናለን? እየጠነከርን እንመጣለን፣ እናሸንፋለን። በየትኛው የህይወት ድካም ውስጥ ያላችሁ ሰዎች፣ በየትኛው ሐዘን ውስጥ፣ የልብ ስብራት ውስጥ፣ በአእምሮ ጭንቀት ውስጥ ማታ ተኝታችሁ ጠዋት ስትነቁ ሐዘን ውስጥ እየገባችሁ ማታ እንቅልፋችሁ ሁላ እምቢ የምላችሁ ሰዎች አንድ እውነት ልንገራችሁ፣ ማይሸነፍ ነገር የለም ብላችሁ አታስቡ። እንታገል እንጂ አቋም ይዘን አምነን በብርታት እንታገል እንጂ ማናሸንፈው አንድ ነገር የለም። ማሸነፍ በህይወታችን ማሸነፍ ብዙ ስኬቶችን ያመጣል። ምንፈልገው ነገር ማግኘት ብቻ አይደለም ማሸነፍ የሚያመጣው፣ ኮንፊደንስ ይጨምራል። እመኑኝ፣ ታግላችሁ ስታሸንፉ ኮንፊደንሳችሁ ከፍ ያለ ይሆናል። ታግላችሁ ተሸነፉ፣ ትማሩበታላችሁ። ውደቁ፣ ውድቀታችሁን ለትምህርታችሁ አድርጉ። ተሸነፉ፣ መሸነፋችሁን ለትምህርታችሁ አድርጉ። ስለተሸነፈ የሚቆም ትግል ግን አይኖርም። በምንድን ነው የተሸነፋችሁት? ታግሉ፣ አታቆሙ። ስለተሸነፋችሁ ብላችሁ ትግል አታቆሙ። ተስፋ አትቁረጡ። እምነታችሁን አትጣሉ። ለዚህ ትልቁ ማሳያ ዳዊት ትልቅ ማሳያችን ነው። በአባቱ የተረሳ በእስራኤል የዘር ሐረግ ቆጠራ ውስጥ 8ኛ የሆነ እስከ 7 የእስራኤል የዘር ሐረግ፣ የኛም አሁን እስከ 7 አይደል የሚባለው? ከ7 በላይ ያለ የዘር ሐረግ አይቆጠርም። 8ኛ ልጅ ጫካ ያለ ሳሙኤል እዚህ ቤት እግዚአብሔር ንጉሥ አለ ብሎኛል ብሎ ሲመጣ እንኳን ኖ እኛ ከነዚህ ሌላ ልጆች የሉም ተብሎ በቤተሰብ ዘንድ የተረሳ ምድረ በዳ ላይ ግን የሚታገል እግዚአብሔር ለገባለት ቃል ምድረ በዳ ላይ የሚታገል የሚለፋ በታማኝነት የሚጠብቅ ስፍራውን የማይለቅ ግን የእስራኤልን ጠላት ያንበረከከ ያ ብላቴና ልጅ ንጉሥ የሆነ ያ ብላቴና ልጅ በአባት እንኳን ያልታሰበ። አስባችሁታል ቻሌንጁ ምን ያክል ከባድ እንደሆነ?
ታገሉ። በትግል ውስጥ ምንፈልገው ዛሬ ላናገኝ እንችላለን፣ ነገም ላናገኝ እንችላለን፣ ከነገ ወዲያም ላናገኝ እንችላለን። በትግል ውስጥ ግን እያሳደግን እየዘራን እየኮተኮትን እየተለማመድን እንመጣለን። ለውሳኔ አትፍጠኑ። ተስፋ ለመቁረጥ አትፍጠኑ። ልባችሁ ሐዘን ውስጥ እንዲገባ አትፍጠኑ። ከአፋችሁ የማይገባ ንግግር ተናግራችሁ ሰውን ለማቁሰልም አትፍጠኑ። እግዚአብሔርም ለማሳዘንም አትፍጠኑ። ፍጥነት የሰነፍ ሰው ምልክት ነው። ተስፋ መቁረጥ የሰነፍ ሰው ምልክት ነው። እምነት ማጣት የሰነፍ ሰው ምልክት ነው። በሪሌሽንሺፓችሁ ቢሆን ማይገባ ንግግር አታውሩ፣ ማይሆን ቃል አታውሩ፣ ቶሎ ተስፋ አትቁረጡ። በትምህርታችሁም ቢሆን እንደዛው፣ በስራዎቻችሁ ቢሆንም እንደዛው፣ በንግዳችሁም ቢሆንም እንደዛው። የትኛውም ነገር መታገልና መታገስን ይፈልጋል። የማይታገል ሰው መቼም ቢሆን አያሸንፍም። የማይታገል ሰው መቼም አያሸንፍም። ድል ማሸነፍ ትግል ውስጥ ነው ያለው። ማትታገሉ ሰዎች አታሸንፉም። ታገሉ። እሺ፣ ለማሸነፍ ታገሉ፣ ለማስተካከል ታገሉ፣ ለመቀበል ታገሉ። አንድ ነገር ልንገራችሁ፣ አለመሳካት መጨረሻ አይደለም። ውድቀት መጨረሻ አይደለም። አምናችሁ መከዳት መጨረሻ አይደለም። ተስፋ አድርጋችሁ ተስፋችሁ እንዳልነበረ መሆን መጨረሻ አይደለም። ይልቁንም ሊያስተምራችሁ ነው እንጂ ትግላችሁን እንድትጨምሩ ነው እንጂ። እምነታችሁን አትጣሉ። ተስፋ አትቁረጡ። ጸልዩ። ማንም ሰው ውስጣችሁን ላይረዳ ይችላል። ማንም ሰው ልባችሁን ላያዳምጥ ይችላል። የልብ ቁስላችሁን፣ የውስጥ ስብራታችሁን፣ ያላችሁበትን የትኛውንም ጨለማ ነገር ቤተሰባችሁ እንኳን የቅርብ ነው ያላችሁት በጣም የምታምኑት እንኳን ላይረዳችሁ ይችላል። እግዚአብሔር ይረዳል። ስለዚህ ምን መሆን አለብን? መታገል አለብን። መታገል ውስጥ ማሸነፍ አለ። ተስፋ አትቁረጡ። ምንድነው? ሪሌሽን ነው። ተስፋ አትቁረጥ። ተስፋ አትቁረጪ። ትዳር ነው። ተስፋ አትቁረጥ። ተስፋ አትቁረጪ። ስራ ነው። ትምህርት ነው። እንደው የህይወት ድካም ነው። አለመሳካት ነው። ብቸኝነት ነው። ምንም ነገር አለመኖር ነው። ማጣት ነው። ተስፋ አትቁረጡ። እግዚአብሔር ያስባል። የሰራችሁትን ታጭዳላችሁ። የለፋችሁትን የድካማችሁን ፍሬ ትበላላችሁ። ዳዊት ያው በላ። ያነ ምድረ በዳ ላይ የነበረው የትጋቱን ውጤት ዳዊት መጥቶ ጎልያድ ላይ ያሳየ። ዳዊት ጎልያድ ላይ ያሳየ። ስለዚህ ድል ተኝተን ድል አናገኝም። እንደዛ ከሆነማ ሌላ ነገር ነው። እምነት ይኖራችሁ፣ ድፍረት ይኖራችሁ። ዛሬ በሰው እይታ ትንሽ ሰው ናችሁ አይደል? እድሜያችሁ ትንሽ፣ ንግግራችሁ በጣም ብዙም አይጥም፣ ፊዚካላችሁ ትንሽ፣ አስተሳሰባችሁ በሰው እይታ አይደል? ታሸንፋላችሁ። ታገሉ፣ ታሸንፋላችሁ። ዮሴፍ እኮ አሸንፏል። ኢዮብም ችግሩን አሸንፏል።
ሙሴም አሸንፏል እኮ እስራኤልን ከግብፅ ባርነት። ያ ብቻ ሳይሆን ሚዲያማውያን በግብፅ ሀገር ሊገደሉ በነበረ ጊዜ ሙሴም አሸንፏል እኮ። ጌዲዮን አሸንፏል እኮ። ምንም አልጠቅምም ያለው ጌዲዮን እግዚአብሔር ሲያስብ አሸንፈ ማለት ነው። እግዚአብሔር ያስባቸዋል። ሙሴ የፈርዖንን ተቃውሞ በብርቱ ትግላሽ ታገሉ፣ ታገሱ፣ ታገሉ፣ ታገሱ። መከራን መቀበልን ተለማመዱ። ወድቆ መነሳትን ተለማመዱ። ተስፋ አለመቁረጥን ተለማመዱ። ፍርሃትን አስወግዱ። በእግዚአብሔር መታመንን አዳብሩ። ትዕቢተኛ ከሆናችሁ ግን ትወድቃላችሁ። መጥፎ ጓደኛ ካላችሁ ትወድቃላችሁ። ፍላጎታችሁን፣ ስሜታችሁን መቆጣጠር ካቃታችሁ ትወድቃላችሁ። ትዕግስት ከሌላችሁ ትወድቃላችሁ። ከትላንትናው ማንነታችሁ ዛሬ ትምህርት እየወሰዳችሁ ራሳችሁን አፕዴት እያደረጋችሁ መምራት ካልቻላችሁ ግን ትወድቃላችሁ። መታገላችሁ ምንም ዋጋ አይኖርም። ትዕቢተኛ አትሁኑ። ቸልተኛ፣ ሰነፍ አትሁኑ። እናንተን ማይመጥን ከዓላማችሁ ጋር ከራያችሁ ጋር ከንግግራችሁ ከአስተሳሰባችሁ ጋር ከማይጣጣም ሰው ጋር እንኳን አትሁኑ። አያስፈልግም። ስሜቶቻችሁን፣ ፍላጎቶቻችሁን ተቆጣጠሩ። ገንዘብን በትክክል አስተዳድሩ። ከቁጣ መራቅን ተለማመዱ። እንደዛ ከሆነ ታሸንፋላችሁ። ወደ መጽሐፍ ቅዱስ ነው። መጥፎ አስተሳሰብ፣ መጥፎ ጓደኛ፣ ከመጠን ያለፈ ፍላጎት፣ ትዕቢት ብትታገሉ እንኳን እንዳታሸንፉ ያደርጋችኋል። በሪሌሽናችሁ ውስጥ ባይዘው ትዕቢተኛ አትሁኑ። ከእኔ በላይ የለም አትበሉ። እኔ ብቻ ምናምን አትበሉ። ስሜቶቻችሁን ተቆጣጠሩ። ገንዘብ ወዳድ አትሁኑ። ፍላጎታችሁን መጥኑ። የሚመጥን ቦታ ላይ ተገኙ። ጓደኛ ስትይዙ፣ ኤቭሪቲንግ ስታደርጉ መታገላችሁ ወደ ዓላማችሁ የሚያደርሰው ራሳችሁን በሚመጥን ቦታ፣ ራሳችሁን ከሚመጥን ሰው ጋር፣ ራሳችሁን በሚመጥን አስተሳሰብ፣ ራሳችሁን በሚመጥን ራስን መቆጣጠር ውስጥ መሆናችሁን ተለማመዱ። ማትመጥን ቦታ ተቀምጠ መታገል ምንም ዋጋ ያመጣ። ትዕቢተኛ ሆነ፣ ተንኮለኛ ሆነ፣ ነገር እየሸተተ ምንም አጠብቂ። ከመጥፎ ጓደኛ ተለይ። ብዙ ሰው ማዳመጥን ተይ። ገንዘብ መውደድን ተይ። ፍቅርን መለማመድ ያስፈልጋል። ስለዚህ ለማሸነፍ ሁሉ ጊዜ ብርቱ መሆን ያስፈልጋል። ከመንፈሳዊ ድካም መራቅ ያስፈልጋል። አንደበትን መቆጠብ ያስፈልጋል። ለምናወራቸው ንግግሮች አንደበትን መቆጠብ ያስፈልጋል። የፍጥረትን ቁጣ አንደበት ይገታል። የፍጥረትን ቁጣ ሩጫ፣ ይሄ አንደበት የፍጥረትን ሩጫ ይገታል። በጣም ከባድ። ምላሳችሁን ጠብቁ። መታገላችሁ የሆነ በቃ ምናምን ማድረግ ብቻ አይደለም። ጸልዩ።
መልካምን አድርጉ፣ እውነተኛ ሰው ጋር ተጓዙ፣ እውነትን ተለማመዱ፣ ተስፋ አትቁረጡ። ተስፋ አትቁረጡ። ተስፋ ስትቆርጡ ልባችሁ ይደክማል። ተስፋ ስትቆርጡ ልባችሁ ይደክማል፣ ስንፍና ይገባል፣ በጣም ፍርሃትና ጭንቀት ይሆናል። መጥፎ ውሳኔ በህይወታችን እንድንወስን ያደርጋል። ያለን ኮሚኒኬሽናችን ሁሉ ደካማ ይሆናል ተስፋ ስንቆርጥ። ተስፋ አትቁረጡ። ራሳችሁን አቃላችሁም በማንም ፊት በራሳችሁን ዝቅ አድርጋችሁም አትዩ። አልችልም የሚል ሀሳብ ከህይወታችሁ አስወግዱ። አልችልም፣ አይሆንልኝም፣ አይሳካልኝም፣ እኔ እንደው ምን እግዚአብሔር ያውቀኛል፣ ለምንድን ነው የሚኖረው እና የምትሉትን ሀሳብ ከህይወታችሁ አስወግዱ። በጣም አስቸጋሪ ነው። ተስፋ ስትቆርጡ ብቸኝነት ይሰማቸዋል። ወደ እግዚአብሔር ቅረቡ። እኔ እንደዛ ይሆን ነበር። በጣም ተስፋ ይቆርጥ ነበር። በማያልቅ ዲፕሬሽን ውስጥ፣ ጭንቀት ውስጥ፣ ልብ ስብራት ውስጥ፣ ሀዘን ውስጥ ብዙ ጊዜ ይገባ ነበር። ብቸኛ መሆን ብቸኝነትን አላስቀረም፣ ጭራሹኑ ብቸኝነትን አበዛ። ጭንቀት ውስጥ መሆን ጭንቀትን አላስቀረ፣ ይባሱኑ ጭንቀታም እንዲሆን አደረገ። እግዚአብሔር ጋር መቅረብ ይሻላል። ቅረቡ። ችግራችሁን ለሰው ከምትናገሩ ለእግዚአብሔር ንገሩ። ሰው አንድ ቀን አደባባይ ላይ ያወራላችኋል። ድካማችሁን፣ ስንፍናችሁን አደባባይ ያወራል። በጣም የቅርብ የሆናችሁ ሰዎች አታውሩ። ግን ዕለት ዕለት ለማሸነፍ እንታገል። ስለዚህ መታገል ካለ ማሸነፍ አለ። ማሸነፍ ካለ ኮንፊደንስ አለ። ኮንፊደንስ ያለ ሰው በንጉስ ፊት እንኳን ቢቆም የመናገር፣ የማስረዳት፣ የማሳመን ብቃት አለው። መውደቅ መጨረሻችን አይደለም። ከወደቅንበት ተምረንበት አለመነሳታችን መጨረሻችን ይሆናል። የወደቀ ሰው መጨረሻው አይደለም፣ አለመነሳቱ ግን መጨረሻው ነው። ዛሬ ያየነው፣ ዛሬ ተስፋ ያደረግነው ቢጠፋ እንኳን ነገ መጨረሻ አይደለም። ኢዮብ እያየ 10 ልጆቹን አይቶ አቶ 10 ልጆቹን አግኝቷል። ሀብቱን አቶ ሀብቱን አግኝቷል። ተስፋ ሳይቆርጡ መታገል ማሸነፍን ያመጣል። ታሸንፋላችሁ። በርቱ። ወደ ግባችሁ፣ ወደ ስኬታችሁ፣ ወደ አላማችሁ ትደርሳላችሁ። መጥፎ ጓደኛ ቀንሱ። መጥፎ ሪሌሽን ውስጥ ካላችሁ ቀን ውጡ። አስጨናቂ በሆነ ሪሌሽንሺፕ ውስጥ ካላችሁ ውጡ። አላማችሁ ሆኖ ባልታየ በየትኛው መንገድ ውስጥ ካላችሁ ውጡ። ትክክል አይደለም። ምንም ነገር ከአላማችሁና ከስኬታችሁ ሊቀድም አይገባም። አላማችሁና እቅዳችሁ እግዚአብሔራዊ በሆነው መንገድ ለእግዚአብሔር ክብር ቆመው እግዚአብሔርን አስደስቶ ማለፍ መሆን አለበት። አመሰግናለሁ።